ሰላም ጤና ይስጥልኝ የኔ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ራሄል ነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። እዚህ ጋር እንደምትመለከቱት ግብአቶቹን አዘጋጅቻለሁ። ቀጥታ ወደ ቪዲዮ ነው የምገባው። ሁሉም ነገር ኦልሬዲ ስለተዘጋጀ ማለት ነው። ምንድነው መሰላችሁ ዛሬ በራይስ ወይንም በእንጀራ ወይም በዳቦ ልንበላው የምንችለው በጾም ወቅትም ሆነ ከጾም ባሻገር አትክልት መብላት ለምንፈልግ ሰዎች በቀላሉ ቤታችን ውስጥ ባለን ግብአት እንዴት አርግተን መስራት እንደምንችል ላሳያችሁ ነው የመጣሁት ማለት ነው። ጠቅላላ ግብአቶቹን እዚህ ጋር እንደምትመለከቱት በጠቅላላ አዘጋጅቻቸዋለሁ። ጠቅላላ የሚያስፈልጉኝን ግብአት ምንድነው መሰላችሁ? ትልቁ ግብአት እዚህ ጋር የቀይ ስር ነው። ቀይ ስር የተቀቀለ ቀይ ስር አዘጋጅቻለሁ። በደንብ ጊዜ ስለሚወስድ ያው ተቀቅሎ ተልጦ እስከሚመጣ እኔ ቀድሜ ልጬ ከተፌ በመፈልገው ሳይዝ አዘጋጅቼዋለሁ። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱት ሽንኩርት አለ፣ ነጭ ሽንኩርት አለ። እዚህ ጋር ደግሞ ቃሪያ አለኝ። እሱንም በረጃጅሙ ከተፌ አዘጋጅቼ መጥቻለሁ ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ቲማቲም ፍሬሽ ቲማቲም ነው፣ አንድ ፍሬ በትናንሹ ከተፌ አዘጋጅቻለሁ። እዚህ ጋር እንደምትመለከቱት የቃሪያ አለ፣ የፈረንጅ ቃሪያ ነው ወይም ፓፕሪካ ነው። እሱንም በትናንሹ ከተፌ አዘጋጅቻለሁ ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ድንች አለ። ድንቹም ታጥቦ ተቀቅሎ ተከትፎ የተዘጋጀ ነው። እነዚህን ግብአቶች በማገናኘት ቆንጆ ቀለል ያለ ጊዜ የማይወስድ በእንጀራም ሆነ በዳቦ ወይንም በራይስ ሊበላ እንደሚችል ብያችኋለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቅመም የምጠቀመው የአትክልት ቅመም ነው። ማንኛውንም ቅመም መጠቀም ትችላላችሁ። እኔ ግን ይሄንን ነው የምጠቀመው። ከዛ በተረፈ ጨው አለ። አትክልቱን የምጠብስበት ደግሞ ራፕስ ኦሊያ አዘጋጅቻለሁ። ቀጥታ ወደ ስራዬ እገባለሁ ማለት ነው። አመሰግናለሁ። አብራችሁኝ ቆዩ። ቀጥታ ምድጃችንን ከለኮስን በኋላ መጥበሻችንን ካጋልን ከዛ ሽንኩርቱን ላዩ ላይ እና ነጭ ሽንኩርቱን እንጨምራለን። ከዛ ቅድም እዚህ ጋር የራፕስ ኦሊያ አለኝ። እሱን ላዩ ላይ የሚያስፈልገንን ያህል እንጨምራለን። ሽንኩርቱን መጀመሪያ በደንብ አርግተን እንጠብሰዋለን። ኦልሬዲ ድንቹና ቀይ ስሩ የተቀቀለና የተከተፈ ስለሆነ መጀመሪያ ሽንኩርቱን እና ቲማቲሙን በቅመም እና በነጭ ሽንኩርት ቆንጆ አርግተን ከጠበስነው በኋላ ሌሎቹም ግብአቶች አብረን እንጨምራለን ማለት ነው። አመሰግናለሁ ስለምታዩኝ። ሰብስክራይብ እያደረጋችሁም ስለሆነ ያላደረጋችሁም ደግሞ በዚህ አጋጣሚ ድንገት የገባችሁ ካላችሁ ሰፖርት እንድታደርጉኝ ሰብስክራይብ እያደረጋችሁ በአክብሮት ጋብዛችኋለሁ። አመሰግናለሁ። እንደዚህ ካደረግን በኋላ ለትንሽ ደቂቃ ለአንድ ደቂቃ የሚሆን እንከድነውና እንጠብቀዋለን። አሁን ይበቃናል። ከአንድ ደቂቃ በኋላ ተመልሰን ስንመጣ ሽንኩርታችን በደንብ ተጠብሷል። እንደምታዩት ቆንጆ ሆኗል። ስለዚህ ምንድነው የምናደርገው? እዚህ ጋር ቀድሜ ያዘጋጀነውን ቲማቲም በላዩ ላይ እንጨምርበታለን። ቲማቲማችንንና ሽንኩርቱን አሁንም ለትንሽ ደቂቃ እንዲጠበስ ጊዜ እንሰጠዋለን። ላዩ ላይ ከፈለግን ቅመም መጨመር እንችላለን። ቅድም ያዘጋጀሁትን እዚህ ጋር የአትክልት ቅመም ማለት ነው ላዩ ላይ እንመሰነስበታለን። ዋው ሽታው ቆንጆ ሆኗል። አትክልቱ ቅመሙ በጣም ቆንጆ ነው። የአትክልቱ ቅመም ከዛ ጨው አለ። ጨው በላዩ ላይ የተወሰነ ያህል ጨውን እንጨምራለን።
ከዛ መልሰን ለ1 ደቂቃ እንተወዋለን። ከዛ ቀይ ስሬን በላዩ ላይ እጨምርበታለሁ። የሚያምር የከረር እንትን ያመጣ ከረሩ ቀይ ስር ያው ታውቃላችሁ በጣም ነው የሚያሳምረው። አሁን ሽንኩርቱን፣ ቲማቲሙን እና ቅመሙን ቀይ ስሩ ደግሞ ትንሽ በደንብ ጊዜ ስለሚወስድ ቅመሙና ለመጠበስ ጊዜ ስለሚወስድ ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር አብሮ እንዲዋሃድ ለትንሽ ጊዜ እድል ሰጠዋለሁ። የትም ሳትሄዱ አብራችሁኝ ሙሉውን ቪዲዮ ተከታተሉ። አብራችሁኝ አሁን እንደምታዩት ቆንጆ ሆኖ ተጠብሷል። ቀይ ስሩ፣ ነጭ ሽንኩርቱ፣ ቲማቲሙ አሪፍ ሆኗል። ከዚህ በመቀጠል ደግሞ ምንድነው የምናደርገው መሰላችሁ? እዚህ ጋር ቅድም ያዘጋጀሁትን የተቀቀለውን ድንች እላዩ ላይ እጨምራልና እናደባልቀዋለን። ስቴፕ በስቴፕ ነው፣ ሁሉንም በአንድ ላይ አንጨምርም። አንዱን እየጠበስን አንዱን ሲንሄድ በጣም ቆንጆ የሆነ የተጠበሰ የአትክልት ሶስ እናገኛለን ማለት ነው። አሁን ይሄንን በዚህ አርግተን ቀስ እያልን እያደባለቅን እንሄዳለን። ዋው! አሁን እንከፍተዋለን። በጣም እንደምታዩት ቆንጆ ሆኖ ተጠብሷል ማለት ነው አትክልቱ። ዋው! ሽታው ልነግራችሁ አልችልም እንዴት ደስ እንደሚል። አሁን ምንድነው የምናደርገው? ቅድም እዛ ጋር ያዘጋጀነውን የመጨረሻ አቅም ስለሌለው ፓፕሪካ የፈረንጅ ቃሪያውን ላዩ ላይ እንጨምራለን እንደዚህ። ከዛ በኋላ እሳታችንን ከስሩ እንቀንሳለን። በጣም በ10 ደቂቃ ብዙ ሰዓት ሳይፈጅ ይሄንን የመሰለ አትክልት ሶስ ሰርተን ጨርሰናል ማለት ነው። በተለይ አትክልቶቹ ተቀቅለው ከተዘጋጅተው ከጠበቋችሁ ማገናኘት ብቻ ነው። ብዙም ሰዓት አይወስድም። በጣም ይጣፍጣል፣ ጤናማ ነው። ስለዚህ ሰርታችሁ እንድትሞክሩት በአክብሮት እጋብዛችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ በዚሁ እንድትቀጥሉ እጋብዛችኋለሁ። እኔ ለዛሬ ይሄንን ሰርቼ አዘጋጅቼላችኋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት ነው ምለው። በሌላ ቪዲዮ እስከምንገናኝ ድረስ በዚሁ ሰናበታችኋለሁ። መልካም ቀን፣ መልካም ዕለት እያልኩኝ መልካም የጾም ወቅት እንዲሆንላችሁ እየተመኘሁኝ በዚሁ ሰናበታችኋለሁ። አመሰግናለሁ። ቻው።